ማለት እኔ ምንም ያህል ደረጃ ከፍ ብዬ በፈርጥ እንዴት እንደምነሳ አውቀዋለሁኝ እና ያንን ነገር አስተምሮኛል በዛ ነገር ውስጥ ማለፌ። ስለዚህ ለብዙም ሴት እህቶቼ ወንድሞቼ የምመክረው ነገር ብዙ ነገር ጊዜያዊ ነው፣ ይመጣል ይሄዳል። ህይወት ግን አንድ ናት፣ አንዴ ነው የምንኖረውና ህይወታችንን በምንም አይነት ችግር ውስጥ ቢገጥመን እንዴት መወጣት እንዳለብን እየሄድን ነው ማሰብ ያለብን እንጂ አትቆሙ ለማለት ፈልጋለሁ። በዚህ አጋጣሚ በጣም አሪፍ የእናቶች መልእክት ነው ነገራችን ላይ እና የሙዚቃ ስራ እና እናትነት እንዴት እየሆነ ነው ታዲያ? አሁን ምን ላይ ነሽ? ያው እንደነገርኳችሁ ነው ቅድም ያው ብዙ ዋጋ የከፈልኩበት አልበም አለኝና ያ አልበም እንግዲህ ያው ኢቢኤስ መቼም ቤቴ ነው ብዙ ጊዜ መጥቼ ያስተዋውቀዋለሁ። 5 ዓመት በላይ የለፈውበት ስራ በጣም ብዙ ብር ያወጣውበት ስራ ነውና ምንድነው ቅድም እንዳልኳችሁ ነው የኛ ሴክተር ሁሉ ጊዜ ኦን ታይም መሆን ይፈልጋል። አሁን ለምሳሌ አልበም ሲወጣ ሁሉ ጊዜ ፕሮሞሽን፣ ሁሉ ጊዜ የሆነ ቪዲዮዎች ምናምን ይፈልጋልና እኔ ደግሞ እንደነገርኳችሁ ትዳር ውስጥ ያለው ሴት ነኝ። ልጅ አጋጣሚ ሆኖ ሁለተኛዋን ልጄን በወለድኩኝ በ9 ወሬ ነው ቤቢ የተረገዘው። ክሊፕ የሰራሹ እርጉዞኝ ነው? አዎ ባይገርምሽ ስሜን በስሙ አብሳላትን እርጉዞኝ ነው። ከአልበሜ ላይ ደግሞ አይዞር ባይኔንም ደግሞ ቤቢዬን እርጉዞኝ ነው የሰራሁት። እስቲ ልሞክር። ቅድም ያልኩት ነገር አሁን ይሄ ነው። የሆነ ስላረገዝኩኝ የሆነ ነገር ውስጥ ስለገባው ስታክ አላረግም። ገባሽ? ሚሞሪም ነው ለልጆቼ፣ ሚሞሪ ነው ለኔም የገቢ ምንጭ ነው። ደሴም ታይም ደግሞ ስራዬንም እየሰራው ነውና ሞክሬያለሁኝ ብዙ ነገሮች አልበሜ ጥሩ ነገር እንዲደርስ ግን ምንድነው ስቲል የኔን ኮሚትመንት በደንብ አላገኘምና እንዲሁም ደግሞ በራሴ 53000 ነበር እንደውም ሰብስክራይብ አሁን ኦልሞስት ከ106000 በላይ ሰብስክራይብ አለኝ። እንደውም ሲልቨር ፕሌት ዋንጫውም ተልኮልኛል። ያው የሥራ ውጤት ነው እሱምና ምንድነው ሙዚቃ አልበሜ በመፈልገው ደረጃ አልተሰማልኝም። ሙዚቃ አልበም ደግሞ ምን እንደሆነ ታውቃላችሁ እናንተምና በምጥ እሱን እኔ ህዝቡ እንዲሰማልኝ ይፈልጋለሁ። ቆንጆ ቆንጆ በጣም ከትልልቅ ባለሙያዎች ጋር የሰራሁት ስራ አለ። አሁን ደግሞ እንግዲህ ከቤቢዬ በኋላ ከአቡዲ ጋር በጣም ቆንጆ ገራገር ቁጥር 2 በሚባል ደረጃ ቆንጆ ስራ እየሰራን ነው። በቅርቡ በሚውዚክ ቪዲዮ ይዘንላቸው እንቀርባለን። እናትነትን እንግዲህ ከሙዚቃው ጋር እንዲህ እያደረኩ ነው እየኖርኩ ያለሁት። አይ ደስ ይላል። ከአልበምሽ ውስጥ አንዳንድ ሙዚቃ እናንሳ። ዛሬ እናንሳው አንድ ሙዚቃ ብንሰማ በደንብ ስላልተነሳ ስላልተሰማ ስላልሽ ብዙ ሙዚቃዎች ወጥተዋልና ያንቺም አልበም የወጣበት ጊዜ ነው። ግን ይቆጭሻል አንዳንዴ ገባሽ ወይ? አየሩ ባዶ ሆኖ በደንብ ሲጣጣምልሽ ደስ ይልሻል አይደል? ግን እንደዚህ አይነት ነገር ለሙዚቀኛው ነው ስሜት የሚፈጥረው። ወይ በጣም ከባድ ነው። እንዴት ብዬ ልንገርሽ? የሆነ የወለድሽው ልጅ የሆነ ነገር ሲሆንብሽ የሚሰማኝ ስሜት የለም። እንደዛ ነው። እኔ ልጅንም ስሜት አውቀዋለሁ፣ አልበምንም እኔ አልበሜን እንዴት እንደሰራው ታውቀዋለሁ። በየስቱዲዮ የነበረው ቻሌንጅ እንደራስ ደግሞ እኔ ራሴ ነኝ ፕሮዲዩስ ያደረኩት። በጣም ብዙ ብር ነው ያወጣሁበት። ከዛ ደግሞ በቃ ብዙ ጊዜን ኢነርጂን ያወጣሁበት ስራ ነውና የሆነ ኤክስፔክት ማድረገው ነገር አለ። የሰው ልጅ አይደለም የሆነ ነገር ሲሳሪው ነገር ተጠብቄ የለ እና በቃ በጣም ትልቅ ነገር ነበር የምጠብቀው። በቃ በዚህ ስራ ብዙ ነገር አቺቭ አድርጌ ምናምንና ከጠበኩት በተቃራኒ ሲሆን እንደውም በዚህ አጋጣሚ ኤፍሬም ታምሩ ድምጻዊ ኤፍሬም ታምሩ በጣም ላመሰግነው ፈልጋለሁ። አልበሜ የወጣበት ጊዜ እኔ ነፍሰ ጡርም ቤቢም ሆኜ ነበር እንዳልኩሽ። በቃ በጣም የሌለ በቃ ዲፕሬሽን ውስጥ ገብቼ ነበረ። በቃ ቤት ውስጥ ምንነጫነጫለሁ። በቃ እኔ እንደዚህ ስለወለድኩ እንደዚህ ምናምን እያልኩ አማርራለሁ። እግዚአብሔር ይቀር ይበለኝ አሁን ሳስበውና የሆነ ጊዜ ላይ ደወለልኝ ኤፍሬም ታምሩ። በጣም ነው ማመሰግነው በዚህ አጋጣሚና እንዴት አርጎ ሙዚቃዬን እንደገለጸልኝ። ይሄ አሁን የሚሰማኝ ስሜት ትክክል አይደለም። ወደፊት ያንቺ ሙዚቃ ከፍ ብሎ መሰሚበት ጊዜ እኔ ሁሉ ጊዜ ነው ያንቺ ሙዚቃ መሰማዋለኝ። በተመሳሳይ እንደ የሙያ አጋሮቻችን መሰከሩልኝ ስለ እንደሚሰማው ማለት ነው። ኮምፕሊትሊ ነው በቃ ጭንቅላቴ ሽፍት ያደረገው። በቃ ይሄ ኦኬ ጥሩ ነገር ነው የሰራሁት። አንዳንዴ እንደ መጥፎ ነገር ሰርች ይሆን እንደ ማይሰማው ሁሉ ታያለሽና እኔ ገና ታዳጊ ነኝ። አስቢ ደግሞ ለትልልቆች ሙዚቀኞች ደግሞ አስቢ፣ የከፈሉትን ዋጋ አስቢ። ወይ ከገንዘብ አይሆኑ ወይ የሆነ ከስራው እና በጣም ቅስምሽን ነው የሚሰብረውና አልበም በጣም ትልቅ ቦታ ነው።